አሁን ግን ከዚህ በኋላ የምነግራችሁ እነዚህን 7 ቃላቶች በመጠቀም አብሮሽ ያለ ፍቅረኛሽ ወይ ደግሞ የኔ የምትይው እጮኛ ሊሆን ይችላል፣ በመናገርም ሊሆን ይችላል፣ በአካል ተገናኝታችሁ በሶሻል ሚዲያም በቴክስትም በርቀትም ሊሆን ይችላል። ብቻ ከተጠቀማችኋቸው እርግጠኛ ሆኜ እነግራችኋለሁ ያ የፍቅር አጋራችሁ ለእናንተ ያለ የፍቅር ስሜት ሞር እንዲጨምር ታደርጉታላችሁ። ስለዚህ ቀለል ባለ መንገድ ያው እንግዲህ እኛ ወንዶች የኛ ከምንላት ሴት ወይ ደግሞ ከምንወዳት ሴት ብንሰማቸው በጣም ስሜታችንን ሊጨምሩ የሚችሉ ቃላቶችን ነው የምነግራችሁ። እንግዲህ ውጤቱን ኮሜንት ላይ ታሳውቁኛላችሁ። እኔ ግን ቀጥታ ወደ ሐሳብ ያልፋለሁ። ወደ መጀመሪያው ሐሳብ እናልፋለን። እንግዲህ እኛ ወንዶች ከሴቶች ወይ ደግሞ ከምናፈቅራት ወይ ደግሞ ከምንወዳት ሴት ብንሰማው እጅግ በጣም ፍቅራችንን ሊጨምር የሚችለው የመጀመሪያውና ዋነኛው ቃላት አፈቅርሃለሁ የሚለው ነው። በነገራችን ላይ እነኚህ ዲፕ የሆኑ ቃላቶች አፈቅርሃለሁ ማለት በነገራችን ላይ ትልቅ ሐሳብ አለው ውስጡ፣ ትልቅ ሚስጥር አለው ማፍቀር ማለት። ምን እያልኳችሁ ነው? አፈቅርሃለሁ ብለሽ አንድን ወንድን ስትዩ ያው ያላፈቀርሽውን ደግሞ አፈቅርሃለሁ ብለሽ በይው እያልኩሽ አይደለም። ነገር ግን አፈቅርሃለሁ ብለሽ ስትዩ እንግዲህ ፍቅር የሚባለው ነገር ላንተ አለኝ እያልሽ ነው። ፍቅር የሚባለው ነገር ደግሞ ላንተ አለ ማለት ምንም ነገር ቢሆን ራሴን ላንተ አሳልፌ ለመስጠት ተዘጋጅቻለሁ እያልሽ ነው ባጭሩ። እና ታዲያ ይሄ ወንድ አፈቅርሃለሁ ብለሽ ስሜቱ ላይ ጨምር ነው። አንዳንዶች ምን ይላሉ? እንደምወደው ያውቃል፣ እንደማፈቅረው ያውቃል፣ ግን እሱ ለኔ ብዙም ስሜት የለውም። እንደምወደውም እነግረዋለሁ፣ እንደማፈቅረውም እነግረዋለሁ፣ ነገር ግን እሱ ለኔ ምንም ነገር የለውም ይላሉ። የኔ እርግጠኛ ነኝ እነግርሻለሁ፣ ይሄ ወንድ ከጅምሮ ያፈቅርሽ። የሚወድሽ ወንድ፣ የሚያፈቅርሽ ወንድ አፈቅርሃለሁ ብለሽው ኖርማል አይሆንም። በነገራችን ላይ አንድ ሚስጥር ልንገራችሁ በዚህ አጋጣሚ። አንድ ወንድ የሆነች ሴት ትመቸዋለች፣ የሆነች ሴት ይወዳል። ከዛ በኋላ ያቺ ሴት አይደለም ያላትን የፍቅር ስሜት ለሱ ነግራው ይቅርና ጊዜ ሰጥታ ብታወራው፣ ቴክስት ብትመልስለት፣ ሲደውልላት አንስታ ብታወራው በራሱ ለሱ ሌላ ዓለም ነው፣ ለሱ ሌላ ታሪክ ነው። እንዳይመስላችሁ እሺ ወንዶች እንደዚህ እኔ ኖርማል ላይ ምንም አይመስለኝም ምናምን ሲግማ ምን አይደለም፣ ደስ ይለናል። ስለዚህ የመጀመሪያው የፍቅረኛሽን ስሜት ከሚጨምሩ ንግግሮች መካከል አፈቅርሃለሁ ነው። ምንም ማብራራት አያስፈልግም። እንደነገርኳችሁ አፈቅርሃለሁ ማለት ኦልሞስት ራሴን ላንተ አሳልፌ ለመስጠት ተዘጋጅቻለሁ እያላችሁት ነው። እስቲ ሞክሩትና ውጤቱን ኮሜንት ላይ ያሳውቁኝ። ወደ ሁለተኛው እናልፋለን። ሁለተኛ እኛ ወንዶች ከምንወዳት ሴት ወይ ደግሞ ከምናፈቅራት ሴት ብንሰማው እጅግ የሚያስደስተና ስሜታችንን ሊጨምር የሚችለው ንግግር ናፍቀኸኛል። ትርጉሙ ግን ገብቷችኋል? ናፍቀኸኛል ማለት ካንተ ጋር የማሳልፋቸው ጊዜያቶች፣ ካንተ ጋር ሆኜ ያሳለፍኳቸውን ጊዜያቶች እያስታወስኩኝ እያብሰለሰልኩኝ ድጋሚ እነዛን ነገሮች ማድረግ ፈለኩኝ። ካንተ ጋር ጊዜ ማሳለፍ ፈለኩኝ። አብሬ ካንተ ጋር መሆን ፈለኩኝ። በሌላ አማርኛ እያሰብኩ ነው ማለት ነው። ሰው እያልሽው ያለሽው ይሄን ነው፣ ሊተረጉም የሚችል ይሄን ነው። ታዲያ እንዴት ነው አንድ ወንድ የሚወዳት ሴት ናፍቀኸኛል ብለው እንዴት ነው የማይደሰተው? ካልተደሰተ መጀመሪያ እንደነገርኳችሁ ያ ወንድ ከጅምሩ ለእናንተ የፍቅር ስሜት የለውም ማለት ነው። ብዙ መልፋት አይጠበቅባችሁም። ስለዚህ የሁለተኛው ምንድነው? ናፍቀኸኛል የሚል ነው። በዚህ አጋጣሚ ምናልባት እግረ መንገድ የርቀት ፍቅር ላይ ያላችሁ ሰዎች ካላችሁ ይሄ አሁን ከዚህ በኋላ የምነግራችሁ እነዚህ 7 ነጥቦች በጣም ይጠቅማችኋል። በጣም በርቀት እያላችሁ ብታደርጓቸው እጅግ በጣም ተጠቃሚ ነው የምትሆኑት። ስለዚህ ብትተገብሯቸው ለእናንተ ጥሩ ነው። በሶስተኛ ደረጃ እኛ ወንዶች ከምንወዳት ከምናፈቅራት ሴት ብንሰማው የሚያስደስተና የፍቅር ስሜታችንን የሚጨምረው ቃል እኔ ያንተ ብቻ ነኝ ወይም ደግሞ አንተ የኔ ብቻ ነህ። አስባችኋል ግን የዚህን ትርጉም ምን ማለት እንደሆነ? እኔ ያንተ ብቻ ነኝ ስትዩ እኮ እርግጥ ነው የትኛዋም ሴት በዙሪያዋ ወንዶች አይጠፉም። የትንሿም ትልቁም ሁሉ በዙሪያዋ የሆኑ ወንዶች አይጠፉም። ነገር ግን እኔ ያንተ ብቻ ነኝ ስትዩ ምንም በዙሪያዬ ወንዶች ቢኖሩ ሊያወሩኝ የሚፈልጉ ብዙ ወንዶች ቢኖሩ ነገር ግን ከነዛ ሁሉ ወንዶች መካከል ማበልጠህብኛል እያልሽ ነው። አንተ በልጠህብኛል፣ ስለዚህ እንኳን ደስ አለህ እያልሽ ነው። ታዲያ እንዴት አድርጎ ነው የማይደሰተው? ማለት ራሱን እኮ እኔ ምን አይነት ወንድ በሆን ነው፣ እኔ ምን አይነት ለሷ የተለየ ስፍራ ብትሰጠኝ ነው በዚህ ልክ እኔ አንተ ብቻ ነኝ የምትለኝ የሚለውን ነገር ያስባል። ያንን ማሰብ ብቻ ሳይሆን ደግሞ እርፍ ይላል፣ ይረጋጋል። ብዙ ወንዶች ከሚቸገሩባቸው ነገሮች መካከል ምን እንደሆነ ታውቃላችሁ? ከትዳር በፊት አንዳንዱ ከትዳር በኋላም አለ፣ ግን ሳይጋቡ በፊት
ሌላ ወንድ ያወራብኝ ይሆን? ሌላ ወንድ ይሄ በዘመንኛው ቋንቋ ይጀነጅንብኝ ይሆን? ጊዜ ሰጣት ይሆን? ደግሞ ከማጋት ይሆን የምታወራው? ስልካችሁ አንዳንዴ ሲደውል ከማጋ ይሆን የምታወራው የሚል ነገር አለ። ልክ እናንተም ደውላችሁ ስልኩ ቢዚ ሲሆንባችሁ ከማጋ ይሆን እያወራለሁ የሚለው ጥርጣሬ በውስጣችሁ እንደሚፈጠረው ሁሉ እኛም ጋር እንደዚህ ይፈጠራል። ነገር ግን እኔ ያንተ ብቻ ነኝ ብለሽ በምትነግሪው ጊዜ የሆነ ነገር እንኳን ደውሎ እንኳን ስልክሽ ቢዚ ቢሆን ያቺ የነገርሽው ቃል አለች። እኔ ያንተ ብቻ ነኝ፣ አንተም የኔ ብቻ ነኝ ያልሽው ቃል ስላለ በቃ ኦልሞስት ረጋ ብሎ ተረጋግቶ እንዲቀመጥና ላንቺ ያለው ፍቅር እንዲጨምር ነው የሚያደርገው። ስለዚህ ሞክሪውና ውጤቱን ተመልከቺ። እኔ ወደ አራተኛው ልለፍ። አራተኛ የምትወጂው አካል ላንቺ ያለው ፍቅር እንዲጨምር የምትፈልጊ ከሆነ ማለት ያለብሽ ይሄ ደግሞ ትንሽ ወጣ ያለ ነው። ትንሽ የሆነ በቃ ባጭሩ አኩርፌ ያለው በይው። ያው አኩርፌ ያለው በይው ስለሽ ያው ቃል በቃል ብቻ አይደለም። ያው አንዳንዴ ይሄ ኔጌቲቭ ንጭንጭ ነገሮች እንደ ልጅ ነገር ልክ ነኝ አይደል? በነገራችን ላይ የሴቶች ልብ ብላችኋል ግን አስተውላችኋል? የሆነ የምትወዱትና የምታፈቅሩት ሰው አካባቢ ስትሆኑ እንደ ልጅ ያረጋችኋል፣ አንዳንዴ እንደ ሕፃን ያረጋችኋል። ለምን ያረጋችኋል አይደለም? ምክንያቱም እረዳችኋለሁ። ይሄ ፕሮቴክት መደረግን ትፈልጋላችሁ፣ በምትወዱት ሰው መጠበቅን፣ መታየትን ምናምን አይደለ? አንዳንዴ አኩርፌ ያለው በይው። ይሄን ስትዩ ምንድን ነው የሚያስበው እንዴ? ለምን? በእርግጥ ያው ያስታውቃል የፍቅር አኩርፌ ያለው እንጂ እናንተ አንዳንዶቻችሁ ደግሞ ግግም በሉ አላችሁ። በቃ አኩርፌ ያለው አኩርፌ እንዳታነግር አይባልም። እንደዛ ሳይሆን እያልኳችሁ ያለሁት ይሄ ዌይ ኦፍ ኤክስፕሬሽናችሁ እንዴት ነው? በቃ ይሄ ንጭንጭ ማለት የፍቅር አይነት ንግግር አለ አይደል? በዛ መንገድ መግለጥ ያው ትረዱኛላችሁ ብዬ ስለማስብ እንደናንተ አክት ማድረግ አልችልም እኔና እናንተ ናችሁ የምትችሉበት። ስለዚህ አኩርፌ ያለው ብትዩ ምንድነው ሊያደርግ የሚችለው እንዴ? ለምን ማን ያስኮረፈሽ ምናምን አይደለም። በቃ ይረዳል። የሆነ ነገር እንደፈለግሽ ይገባዋል። የሆነ ወይ መታቀፍ እንደፈለግሽ ይገባዋል። ወይ የፍቅር ቃል ወድሻለሁ መባል እንደፈለግሽ ይገባዋል። ወይም ደግሞ ምናልባት ትላንትና ምን አድርጌው ምን አጥፍቼ ይሆን ምን አሳንሼባት ይሆን የሚለውን ነገር በውስጡ እንዲያስብ ያደርጋል። አንዳንድ ነገሮችን ያወጣል ያወርዳል። ወይ ቴክስት አለማድረጉን ቼክ ሊያደርግ ይችላል። ወይ አለመደወሉን ቼክ ሊያደርግ ይችላል። በዚህ ሁሉ መካከል ፋይናሊ በቃ ያቅፍሻል። ጥሩ ጊዜ ታሳልፋላችሁ ማለት ነው። ስለዚህ አኩርፌሃለሁ መባል ወንድ ልጅ ከሴት ከሰማ ኦ ማይ ጋድ ከፍ ያለ ስሜት ነው የሚኖረው። ሞክሩትና ይሄንንም ኮሜንት ላይ አሳውቁኝ። እኔ ወደ አምስተኛው አለፍ። አምስተኛ የወንድን ስሜት የሚጨምረው ንግግር አቁሜ ነበር ግን አሁንም ልናገር። ለምንድን ነው ላይክ ማታረጉት? አብዛኞቻችሁ ቁጭ ብላችሁ ታያላችሁ ግን ላይክ ማድረግ ከእድሜያችሁና ከኪሳችሁ የሚቀነስ ይመስላችሁ ሰዎች አላችሁ። ምን ችግር አለው? ላይክ አድርጉት፣ ሌሎች ጋር የሚድረስ ይማሩበት፣ ያስተካክሉ ምናምን አይመስላችሁም? ከተመቻችሁ ደግሞ ሼር ማድረጋችሁን አትርሱ። ምናልባት እኔን በግል አግኝታችሁ ማማከር የምትፈልጉ ሰዎች፣ የምክር አገልግሎት ማግኘት የምትፈልጉ ሰዎች ካላችሁ እዚህ አካባቢ ስልክ ቁጥሬን አስቀምጥላችኋለሁ። ለቴሌግራም፣ ለዋትሳፕ፣ ለኢሞ እና ለኮሜራ በዛም ማውራት ትችላላችሁ። ብቻ እየመጣችሁ ልታወሩኝ ትችላላችሁ። እኔ ቀጥታ ወደ አምስተኛው ገባለሁ። አምስተኛ የወንድን ፍቅር የሚጨምረው ወይ ደግሞ ብትናገሪውና ብትዩ የሚያስደስተው ቃል ይሄ የቁልምጫ ቃላቶች ወይ ደግሞ ኒክኔም ጥሪዎች ነው የሚባለው። ምን ብላችሁ ነው ፍቅረኛችሁ የምትጠሩት? ምን ብላችሁ ብትጠሩት ነው ደስ የሚለው? አንዳንዶቻችሁ በስሙ እንዳትጠሩት። በነገራችን ላይ ማለት ወንድ በሚፈቀረው ሴት በስሙ መጠራት ብዙም ላያስደስት ይችላል። አንዳንዱ ኖርማል ነው፣ ለአንዳንዱ ግን ይሄ እርስ በርስ እንዴት ነው ካፕሎች በስም ሲጠራሩ ደስ ይላል። አሁን ከነ ሙሉ ስማችሁ አሁን እንትና ትባሉ አበበ ወይ ደግሞ ምናምን የሆነ እንደዚህ አይነት ስሞች አረ ደስ አይልም። ከዛ ይልቅ ግን የኔ ምናምን ለምሳሌ አሁን እንደው ከክፉ አትወሰድብኝ ግን የኔ ጌታ አይነት ጥሪዎች የኔ ጌታ የኔ አባት ምናምን ትሉ ጥሪዎች አሉ አይደል? በነገራችን ላይ የኔ ጌታ ስትሉ ገዢ ነህ እያላችሁ ነው። ባጭር ቋንቋ ራሴን ላንተ ሰሚት አደርግልሃለሁ፣ እገዛልሃለሁ፣ አከብርሃለሁ፣ ሰማሃለሁ፣ ከባከብሃለሁ ጭምር እያላችሁ ነው ያላችሁት። እና አንዳንዶች እንደ ውርደት ነው የሚያዩት፣ በቃ ዝቅ እንደማለት ምናምን ነው የሚያዩትና እናንተ ታውቃላችሁ ብቻ በምን ስም ሰይማችሁ እንደምትጠሩት። እንደዚህ አይነት ኒክኔሞችን ብትጠቀሙ ሞር ወንዱ ለእናንተ ያለው የፍቅር ስሜት ሞር እየጨመረ ይመጣል ማለት ነው። ወደ ስድስተኛው አልፋለሁ። እንግዲህ እቺ ስድስተኛዋ ትንሽ ጠጠር ያለች ነች። እንግዲህ ተግብሯት፣ ያው ይጠቅማችኋል። ስድስተኛ ላይ የእሱን ስሜት የሚጨምረው ብትልኪለትም በአካል ብትነግሪው ምንድነው ገደልከኝ አይደል የሚል ንግግር። በቃ ገደልከኝ፣ ሞትኩ፣ በፍቅርህ ገደልከኝ፣ በናፍቆት ገደልከኝ። እንደዚህ ስትናገሩ አረ ሌላም ነገር ሊቀሰቀስ ይችላል፣ ሌላም ስሜት ሊመጣ ይችላል። እንኳን አይደለም የፍቅር ስሜት ሌላ ራሱ ሌላ ነገር በቃ ገደልከኝ እኮ አልቻልኩም አይነት ነገር
ሌላ ስሜት ምንድነው እንዳትሉኝ መቼም ሌላ ስሜት ምንድን አልገባችሁ አልተረዳችሁኝም? የገባችሁ ከታች ኮሜንት ላይ ጻፉልኝ። ብቻ ያው የተረዳችሁኝ ተረዳችሁኝ፣ ያልተረዳችሁኝ ካላችሁ ያክኑ በውስጥ አወራችኋለሁ ማለት እንደሆነ። ብቻ ስድስተኛ ላይ ገደልከኝ አይደል በቃ ያልቻልኩህም እኔ ምን ልሁንልህ ምን እንደምትፈልገው በቃ ምን አይነት ንግግሮች ሞር የወንድን ስሜት ከፍ የማድረግ አቅም አላቸው። ወደ ሰባተኛውና ወደ መጨረሻው ሐሳብ እናልፋለን። እንግዲህ ሰባተኛውና የመጨረሻው የወንድ ልጅ ስሜት የሚጨምረው ቦምብ አድርጎ ሊያፈነዳው የሚችል ቃል ታስፈልገኛለህ የሚለው ቃል ተጠቀሟቸው። እስቲ አሁን ያልኳችሁ ነገሮች ተጠቀሟቸው። አሁን ታስፈልገኛለህ ስትይ በቃ እስከዛሬ ኖር ያለው ያላንተ ከዛ ደግሞ አንተ በህይወቴ ላይ ከመጣህ በኋላ የሆነ ነገር ጨምረሃል ነው ያልሽ በሌላ አማርኛ የሆነ ነገር ከፍ ብያለሁ፣ የሆነ ነገር ጨምሬያለሁ፣ ደስታን አግኝቻለሁ ሊሆን ይችላል፣ ነገን ድሪም ማድረግ ችያለሁ ሊሆን ይችላል። ብቻ የሆነ ነገር እየሰራሽ ነው ያለሽው። ታስፈልገኛለህ ማለታችሁን አትርሱ።